እንደዚህ አይነት ባለ 8 እግር አይሲዎች ሆነው ፕሮግራም መደረግ የሚችሉ እንዳሉ ታውቃላችሁ? በዚህ ቪዲዮ ፕሮግራም ማድረግ የሚችል ቦርድ ሰርተን እናያለን። እንዲሁም ደግሞ አይሲዎቹን እንዴት ፕሮግራም እንደሚደረጉ አሳያችኋለሁ። የመጀመሪያው ስራ እንደተለመደው ሰርኪዩት ዲዛይኑን ኮምፒውተር ላይ መስራት ነው። ኮምፒውተር ላይ ተሰርቶ ያለቀው ዲዛይን ይህንን ይመስላል። በተለመደው ፕሮሰስ መሰረት ወደዚህ አይነት ቦርድ ይቀየራል። ሁሉ ነገር የተጠናቀቀው ቦርድ ይህንን ይመስላል። በቀጣይ ይህንን ቦርድ ፕሮግራም ሊያደርግ የሚችል ቦርድ ላይ እንደዚህ እንሰካዋለን። ከሰካም በኋላ አይሲውን ሳንገለብጥ በትክክለኛው አቅጣጫ እንደዚህ እንሰካዋለን። በመቀጠል ዋናውን ቦርድ ከኮምፒውተር ጋር በሚያገናኝ ኬብል እናገናኘዋለን። ቀጥለን የሙከራ ፕሮግራም እንጭንበታለን። እንዲህ ብሊንክ ይላል። ኮዱን ደግሞ ትንሽ ፍጥነቱን እንዲቀንስ የሚያደርግ ኮድ ጨምረን በድጋሚ ፕሮግራም እናደርገዋለን። ውጤቱ ይህንን ይመስላል። በቀጣይ ደግሞ ለቦርዱ ፓወር እና ግራውንድ ብቻ በመስጠት ቦርዱ ብቻውን መስራት እንደሚችል እናረጋግጣለን። እንደምትመለከቱት ብቻውን እንደዚህ ይሰራል። በቀጣይ ቪዲዮ ይህንን ቦርድ ተጠቅመን ሌላ ቦርድ ፕሮግራም ስናደርግ አሳያችኋለሁ። ይቆየን።